ሰላም እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለሁኝ አልሐምዱሊላህ። ዛሬ የምንሰራው ይኸውላችሁ ስድር ነው። ደጃጅ ስድር ይባላል። ሁለቱን ነው የምሰራው፣ የዶሮውን ግማሽ ማለት ነው። ሁለቱን ስድር ነው የምጠቀመው። እቆራርጠዋለሁኝ። እዚህ ጋር 2 ፍሬ ቱም አለ፣ ነጭ ሽንኩርት፣ እዚህ ጋር ቀይ ሽንኩርት አለኝ አነስ ያለች፣ እዚህ ጋር አንድ በጣጥስ አለኝ፣ ድንች አለኝ፣ እዚህ ጋር ደግሞ ቤዝንጃን አለኝ። አሁን ቆራርጬ ደግሜ እመለሳለሁ። እንገናኛለን። ሽንኩርታችንን በጋለ ዘይት እንጠብሳለን። ነጭ ሽንኩርት እንጨምራለን ማለት ነው። እንደዚህ ሁለቱን ካደበላለቅን በኋላ ከዝፈን ያዘጋጀነው ስጋ ውሃን ሲመጥልን ደቂቃ እንጠብቀዋለን ማለት ነው። ዛሬ ሳልሳ ማድረግ አንድ ላይ እናደርጋለን ማለት ነው። ትኩስ ውሃ እንደዚህ እንጨምርበትና ከ10 እስከ 15 ደቂቃ መብሰል አለበት። ሰድር ደጃጅ ስለሆነ ቶሎ ስለማይበስል ለ15 ደቂቃ ከርነን እናስቀምጠዋለን ማለት ነው እንዲበስል። አሁን ከ15 ደቂቃ ተመልሰን መሰናል። ፍልፍል ሮሚ አነስ ያለ ብዙም ሳይሆን እንደዚህ ቆረጥ ታደርጉና ይሄ ማዮኔዝ ነው፣ 1 ማንኪያ። ይሄ ደግሞ ታውቁታላችሁ ሳይበዛ በመጠኑ ማለት ነው። ይሄ ደግሞ ክሬም ነው፣ መኮረኒ ምናምን የምንሰራበት ማለት ነው። የምግብ ክሬም ጨው ትንሽዬ እንደዚህ እናደርጋለን። ትንሽ ሰዓት ከደን እናደርገዋለን። አሁን ሩዝ ልንጥድ ነው። ወደ ሩዛችን ደግሞ እንሄዳለን። የቆራረጥነው የቡንጃናችንም በጣጥሳችንም ደርሶልናል። ሩዝ ወደ መቀቀል እንሄዳለን። አሁን ሩዛችንን እንጥዳለን። ሩዙን አታብስሉት፣ ወደ ፍርን ስለምናስገባው በጣም መብሰል የለበትም፣ ውስጥ እንዳይቦካብን ማለት ነው። ጨው እናደርጋለን። እዚህ ጋር ደግሞ ዘይት እንጨምራለን። የሚበቃን ሲበስል እንጠብቀዋለን ማለት ነው። ይሄ ማልቋል፣ ጨርሰናል፣ ደረሰ።
እዚህ ጋር ደግሞ ይኸውላችሁ ቅድም የጠበስነውን በታጥስ እና ቤዝንጃን ደርድረን ያለው እዚህ ማለት ነው። ከዛን ይሄንን ቅድም የሰራነውን ዶሮ ወጥ እናመጣና እንደዚህ ግልብጥ እናደርገዋለን። እጁት ኩዛችን እዚህ ጋር አልቋል እና በጣም አሪፍ ነው። ትወዱታላችሁ። ሞክሩት ነው። በጣም አሪፍ ነው። በቃ ምርጥዬ ነው በእውነትና ስራውም ቀላል ነው። ከበድ አይደለም። ያላችሁ እንደዚህ እናሰንሰዋለን። አሁን ራሱ እናንተ እንዴት ነው ደስ የሚል በጣም ይጣፍጣል። ስሩትና ሞክሩት፣ ቀመሱትም። እኔ ሰርቼው ስላየሁት ነው። ሁለተኛ አሁን የሰራሁት ቪዲዮ ማለት ነው። በጣም ምርጥዬ ነው። ለጠረኑ ደግሞ እንደዚህ ጠረኑ እንዲወጣልን ማለት ነው። እዛን እንደዚህ ለከረሩ ከረር ከላይ እናደርግበታለን ማለት ነው። ከዛን ወደ ፍርን እናስገባዋለን። በስራችንን እናስገባውና ለ10-15 ደቂቃ